ሌባ ይበለው አሜን አይልም። የአፍሪካ ህብረት ስብሰባ ከአፍሪካ ውጪ የት ነው ተካሂዶ የሚያውቀው? ቻይና። ኢትዮጵያ ያጋጠማት የዘመኑ ሰይጣን ማለት አላቅም የሚል ሰው በጥፋቱ ቃል ገብታችሁ አንዳንዱ 1000 አንዱ 10000 ቃል የገባችሁ ሰዎች አልባረከኝም ቃል ገብቻለሁ የምትሉ ካላችሁ ጠይቁና ገስት ላስገባ። በቅንነት በፖዚቲቭ መንገድ ሊፍት ለምትሰጡ ሰዎችና ለባለራይዶች ነው ይሄ መልእክት። እንደምታዩት ሰዎች በማታ በዚህ መንገድ ነው እየታገቱና ህይወታቸው ያለፈ ያለው። ጥንቃቄ ይደረግ። ማታውቁትን ሰው ወይ ደግሞ አይናችሁ ደስ ያላላችሁ ሰው መኪናችሁ ባታስገቡ ወይም ደግሞ ካስገባችሁ ደግሞ ጥንቃቄ ብታደርጉ ጥሩ ነው ብዬ አስባለሁና እንደምታዩት ይሄ ሰውዬ ባላሰበው መንገድ ነው እንደዚህ አይነት ጥቃት እየተፈጸመበት ያለው። ሊፍት አገኘን ብላችሁ የምትገቡ ሰዎችም እናንተ ነው የሚመለከተው። ስለዚህ ጥንቃቄ አድርጎ ደህንነት ካሜራ ደግሞ መኪናችሁ ውስጥ ብታደርጉ እንትን የተባለ ፋሚሊያችሁ እንዲከታተል አድርጋችሁት ባለቤታችሁ ወይም ደግሞ ወንድማችሁ እህታችሁ ወይ እናታችሁ አባታችሁ ሊሆን ይችላል የእናንተ እንቅስቃሴ ሪሞት ኤሪያ ሆኖ መቀጣጠር ይችላልና ቃል ገብታችሁ አንዳንዱ 1000 አንዱ 10000 ቃል የገባችሁ ሰዎች አልባረከኝም ቃል ገብቻለሁ የምትሉ ካላችሁ ጠይቁና ገስት ላስገባ። ልባርካችሁ እንሽባለሽ ተባረክ አክሴፕት ጠይቅኝ አካውንት ሊላክልሽ ፕሮፌት ወዬ ወዳጄ እኔ ይኸው 1000 ብር አስገብቻለሁ። ታረቀኝ ታደለ አርፈቸው በሚለው ኢትዮጵያ ንግድ ባንክ ቼክ ማድረግ ትችላለህ። እማ ጉቱ ነህ? አዎ ጉቱዬ እወድሃለሁ። ደውልልኝ በሰፊ ደግሞ ጸልልሃለሁኝ። እሺ አሜን አሜን። ብርክ በልልኝ። በጎኔ እንደቆምክ ጌታ እግዚአብሔር በመከራ ጊዜ በጎኔ ይቆምልህ። አሜን። መላእክቶች ይመደቡልህ። አሜን። አንዳንድ ሺህ አስገባው። እኔ 1 ሚሊዮን እንደ ነብይ ጠራው። አሜን። በኢየሱስ ስም 1 ሚሊዮን ጠራው። አሜን። እስቲ መጣው ወሰድኩኝ በል መጣው ወሰድኩኝ። ምን ያለው መሰለህ እዚህ ካሳ ሊሸጥና ምሽጥ እቃዎች አሉ። በዛ እቃ ላይ ተጨምሮ የሚመጣ ገንዘብ አለ። ሆኖልሃል። አሜን። በኢየሱስ ስም ሆኖልሃል። ለምለም ጉቱዬ ጨምር እንገናኛለን። ባክኔ አውቄ ነው ሲፈትነኝ ነበር። ምንም አይኔንም አያመኝም። 1000 ብር ማላቁ ለማኝ ሌባ። አሜን አሜን። አዎ እና እኔ ልዋረድ እኔ ልቅለል አንቺ ጁኒየር እንትን መጋቢ አዞ ይመገብ እንዳው በመዳል ያለ ቁጥር ጠራው። ንግድ እቃዎች ይታዩኛል ያልክ ሰውዬው እኔ ባንክ ቤት ሰራተኛ የሚሸጠው ዕቃ የለው እንትን በደንብ ልጅ 3 ወር ጩፋኒ 3 ወር እንትና ጨር ነብይ ጨሮ እንትና ምናምን ተኬሮ እሱን ቻናል ላይ መጣድ አለብህ። መቅሰም አመቻል አለብህ። ዝም ብለህ ሰው ልጅ አይጨ ሌባ ይበለው አሜን አይልም። እኔ የሌባ አይነ ደረቅ አይነ ጠጠርና አንተ የመጨረሻ አልቻልክበትም። ተሰጧቸዋል። ቅቤ ነግድ አንተ ማራምጣ ከሀገር ቤት ፌስ ሎካል ፌስ ትራዲሽናል ፌስ። ስለዚህ መነገድኩ ትችላለህ። የከተማ ሰዎች ከሀገር ቤት ውጭ ምን አለን? ለምን አትሰሩም? እቻ አቋራጭ ሆነች። በቃ ጠራ አንተ ቤት ሚሊዮን ጠራ። አሁን ሚሊዮን ብትጠራ አንተ አካውንቴ ውስጥ አስገቡልኝ ትላለህ። ገንዘብ የቤት ኪራይ መክፈያ የሌለ ሰውዬ ጎጥ የመሰለ ቤት ውስጥ እየኖርክ ሻዶ ውስጥ እየኖርክ አሁን ይሄ እኮ ነው ችግሩ እኮ። ሻዶ ውስጥ ትኖራላችሁ፣ የሆነ አሊ ውስጥ ትኖራላችሁ። ከዛ በኋላ እኔ በ1 ቢሊዮን ባርካለሁ 1000 ብር አካውንቴ ውስጥ አስገባ። የ1 ሚሊዮን ቡራኬ የሚሰጥ ሰው የኔ 1000 ብር ምን ይሰራልሃል አንተ? ሰጪዎቹስ እንዴት አይነት ላይቭ ስቶክ ናችሁ ግን ሰጪዎቹ ግን? ረበስማ አሙል አሁን ያንተ ስብከት ችግሩ ምን መሰለ? የደነዘዘ ህብረተሰብ እየፈጠራችሁ ነው። እምጮህ ወድጄ መሰለ አንተ ነህ ፐርሰናል እያታቃለሁ ላቀም አልፈልግም ሲጀመር አሳፋሪ ሰው መሆንን ግን እነግራለሁ። የመጨረሻ አሳፋሪ ሰው ከደህና ነገር ሰው ልምድ ይቀስማል፣ ከሌባ ልምድ ይቀስማል።
ስፒሪት ይታደሉታል። ፈጣሪ ሲመርጥ እኮ ነው መንፈስ የሚሰጥ። ራስን መጋቢ ምናምን 3 ሳትመገብ በቀን ችጋራም እዚህ 1000 ብር ላኩልኝ 2000 ብር ላኩልኝ ያልክ ከንጹሃን ሰራተኞች ከላባቸው ላይ እያጭበረበርክ ገንዘብ እየቀለስክ አሁን አንተ የእግዚአብሔር ሰው ነህ። እግዚአብሔር በአንተ አፍ መጠራት የለበትም። በቢጤዎች እስከዛሬ ሪአክሽን በሰራውባቸው ፌመስ ነን በሚሉት አፍ መጠራት የለበትም። ያጭበርባሪዎች መነገጃ አይደለም እግዚአብሔር፣ ትልቅ ነው እግዚአብሔር። እናንተ ግን እግዚአብሔር እንደተሳፈጣችሁ ታጋሽ መሆኑን ፈጣሪ መኖሩን ያወቁት በእናንተ ነው። ኧረ ታጋሽ ነው፣ ኧረ ታጋሽ ነው፣ ኧረ ታጋሽ ነው፣ ኧረ ታጋሽ ነው። ሰው እንደው የሰው ትንሽዬ ካራክተር ቢኖረው ኖሮ ቀሪ እድሜን በሙሉ ጭንቅላት ላይ እዚህ ጋርና እዚህ ጋር እግር አውጥቶ ዘቅዝቆ ነበር የሚያስኬድ ጊዜ። ግን ያንተ ኢፌክት አሁን የምትፈጥሩት ጄኔሬሽን ትንንሾቹ ልጆች አሁን መንፈስ ምናምን ብለው ትምህርት የማይማሩ መንፈሳዊ ሆነው ላለው እንደነዚህ ይሄ ነው ስራችሁ። እንደዚህ አይነት ትውልድ እያመጣችሁብን ነው። እናንተ በጊዜ እናንተን ቀንድቦ የሚያስቀምጥ ሰው ከሌለ በስተቀር ሰላም የምናገኝ አይመስለኝም። ቁጥር ጠራለሁ ጉቱዬ አስክሬን ይጎተት ምን ይላል እንደውና የደከመ ማህበረሰብ ተቻለች ምን ይጠቅማል? በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ህዝብ አታል ነው ኦሬዲ ተመርዟል። ጠቅላይ ሚኒስትር ዶክተር አብይን ካየው እሱም ሰው ነው፣ ልክ እንዳንተ እሱም ሰው ነው። ክብርት አዳነች አቤቤንም ካያ እሷም ሴት ናት፣ እሷም ሰው ናት። ልክ እንደኖር ነው እንደ ማህበረሰባችን ሰው ነው። ብዙ ጊዜ ችግሮቻችንን ይፍቱልን። ለአንተ ችግር እሷን ትፈልጋለህ፣ ለአንተ ችግር ጠቅላይ ሚኒስትርን ትፈልጋለህ፣ ለአንተ ችግር ከሌን ዘመድ አዝማድን ትፈልጋለህ። ሰው ለምን ራሱን አይጠይቅም? ለችግሬ ማን ነው ለኔ ችግር መፍትሄ መሆኑ ማን ነው ብሎ ለምን አይጠይቅም? እሷ ከምን እሷ ሮቦት ናት? ከተማ እያስዋበች ነው፣ ጥለው እኮ መሄድ ትችላለች። እንደውም ጠቅላይ ሚኒስትር ዶክተር አብይ ቦን እንደዚህ እየተተቸው አልሰራም። አይበሱ ቦታ ቡና አልዋሽም። ዝም ብዬ ያለው መርከብ የለም ፕሌን የለም ለግብጽ ለሱዳን እንዳለ ሽጬ ዓለም ላይ የፈለኩበት ደስ ይገዝቻለሁ። እያንዳንዱን መተውን እኮ ነው። ይሄ ሆቴል ነሽ፣ መሬት ነሽ፣ ባስ ነሽ፣ ጥርግርግ አድርጌ ስልጣን አለኛ ቦታውን ይዣለሁ እንዳለ ነው። ምን ጦሩን በሙሉ ሽጬ መውጣት አልችልም እንዴ? ይሄ ሰውዬ ታሪክ ለመስራት እኮ ነው እየኖረ ያለው። ታሪክ ለመስራት ማለት ሰላምን ለመፍጠር ኢትዮጵያ ከዓለም ሀያል ናት ሲል ይሄን ቃሉን እንዴት እንደምወደው እንግዲህ እንደምናውቀው አፍሪካ ውስጥ 150 ሀገራት አሉ አይደል? አሉ። እሺ፣ ከነዛ 150 ሀገራት ስንቱ ናቸው ለአፍሪካ ህብረት የሚሳተፉ? ከ150 ውስጥ ወደ 140 ይሳተፋሉ ብዬ ገምታለሁ። ብዙ ጊዜ የአፍሪካ ህብረት ስብሰባ ላይ የጃማይካው መሪ ጊታር ይዞ ነው የሚገባውና ለምንድን ነው የጃማይካው መሪ ጊታር ይዞ የሚገባው? ምክንያቱም ጃማይካዎች ያው በባህላቸው በካልቸራቸው ያው ሙዚቃ እንደ አንድ መስህብ ነው የሚያዩት ማለት ነው። ስለዚህ ለዛ ብዙ ጊዜ ከሙዚቃ ካላቸው ሪሌሽን አንፃር ይመስለኛል ያው የአካባቢያቸው ባህል ይመስለኛል ጊታሩ። አዎ ይመስለኛል የሀገራቸውን ባህል ለማስተዋወቅም ይመስለኛል ያን ነገር የሚጠቀሙት። ያው ማህበራቱን በመደገፍ ነው። ጃማይካ አፍሪካ ሀገር ነች አይደል? ናት። አዎ ናት። እንዴ ጃማይካ የት አካባቢ ትገኛለች? አፍሪካ ውስጥ ነው፣ በምስራቅ አፍሪካ። የአፍሪካ ህብረት ስብሰባ ከአፍሪካ ውጭ የት ነው ተካሂዶ የሚያውቀው? ቻይና ማለት ያው ካላት ቅርበት አኳያ እንጂ ኖርማሊ ትክክለኛውን ፊገር አላውቅም። ግን እኔ ቻይና ላይ ተካሂዶ ይሆናል ብዬ ነው የማስበው። አፍሪካ ህብረት አባላት ውስጥ ከሆኑት የአውሮፓ ሀገራት ውስጥ እስኪ ጥቀስ። ከአውሮፓ ሀገር ውስጥ ራሻ፣ እንግሊዝ አለች፣ ፈረንሳይ፣ ከዛን እንትን ስፔን፣ እነዚህን ነው የማውቃቸው። ጀርመን ነው አንድ ሀገር ነው ሲሳተፍ የነበረው። አውሮፓ ለምሳሌ ዩናይትድ ስቴትስ ኦፍ አሜሪካ ዋናው አንዱ እሱ ነው። ሁለተኛ ደግሞ ከጀርመን የአፍሪካ ህብረት የት አካባቢ ነው? የአፍሪካ ህብረት ወደ ሜክሲኮ አካባቢ ነው ያለው። ዋናው የአፍሪካ ህብረት የት ነው የሚገኘው? ዋናው የአፍሪካ ህብረት ወደ ብሔራዊ አካባቢ ያለውን ነው የማውቀው። ወደ ሜክሲኮ መሀል ላይ የነበረው ነው የበፊቱን ነው የማውቀው። የአሁኑ ግን የጋ እንደሆነ በደንብ አላውቀውም። ወደ ቦሌ አካባቢ ሳር ቤት የአፍሪካ ህብረት መቼ ተመሰረተ? 90 ቤቶች ውስጥ በ1990 ቤቶች ውስጥ እንደተመሰረተ ነው ኢንፎርም ያለኝ። 2007 ነው 2007 መሰለኝ እንደዛ። አይ በሜዳሊያ እኔ እኮ ደግሞ እኮ ትክክለኛው ፊገር አላውቅም ያለ ማለት ኢንፎርም አደኛ ያለ ማለት
እንደው ዩኒፎርም ለብሰህ ትምህርት ቤት መግባት ነበረብህ ቢቻል አላቅም ጠፋ በቃ እዚያ ጋር የገጠመን ችግር ነው በነገራችን ላይ በአገር አቀፍ ደረጃ የገጠመን ችግር በመንግስት ደረጃ በህዝብ ደረጃ በትልቅ ሰው ደረጃ ኢትዮጵያ ያጋጠማት የዘመኑ ሰይጣን ማለት አላቅም የሚል ሰው በጥፋቱ አቅጣጫ ስታሳዩ አቶ ተሰማ ቤት ስትለው ራሱ በዚህ ጋር ሄደ እንደዚህ ታጥፍ ይላል ዞረ እንደ ፔንዱለም ወደዚህ ወደዛ ተወዛውዘ የለም ሰውየውን አፍጠራሱ ምን ነው ማታውቀው ተናገራስ ነው መሰለኝ እንግዲህ ሊል ይችላል ደውለ ዝም ብለህ የቆዳ ክሊኒክ እንትን ታውቃለህ ብትል ሲኤምሲ አካባቢ ምርጥ ክሊኒክ ኒንጃ ብቻ ይላል የለም ኖሮ ያውቅም እዛ እሱ የጠቀሰልህ ሰፈር ራሱ 16 ቤት ነው ያለው ከሲኤምሲ አልፎ ሌላ መንደር ውስጥ ነው ምን ነው አላውቅም ብትሉ አሁን ይሄ የመዝናኛ ፕሮግራም አይደለም እደግመዋለሁ የመዝናኛ ፕሮግራም አይደለም ማለት ቀልድ አይደለም ስክሪፕት አጥንተዋል አደባባይ ላይ ተሄዱ እየተጠየቀ ነው በቃ ኮንፊደንስ ያለው ሰው ደግሞ እኮ እኔ ሰው ሲሳሳት በእንደዚህ አይነት ኮንፊደንስ አይቻላልም ደረቱን ነፍቶ ጭራሽ ትክክለኛው ፊገር የለኝም ቻይና ወይ ራሻ ናቸው አባላት ስፔንም አለች መሰለኝ ትላለህ ኧረ ምን አይነት ሰው ነው አንተ እንደው እንዴ አላቅም እኔ እንጃ ይሄ ጥያቄ የለፈኝ አይመለከተኝም የጨዋ ሰው መልስ እኮ ነው እንዳባቶቻችን አላቅም በቃ አሁን ትልቁም ሰው ቴሌቪዥን ላይ ቀርቦ ነው አላቅም ይሄው አድዋ ሲከበር አድዋ በዓል ስንተኛ ጊዜ ነው የሚከበረው 8ኛው መሰለኝ የሚል ሰው አለ አድዋ ጦርነት የተደረገበት ቦታ የት ነው አድዋ የት ነው ወደዚህ ወደ ሸዋሮቢት መሰለኝ ያለ ሰው አለ እኔ ተሰደድ እያለኝ ነው ጥፋ እያለኝ ነው የት እንደምገባ አላቅም እንደ ከእናንተ ጋር ተደምረን ነው 100 ምናምን ሚሊዮን የምንባለው ትንሽ ግን ቀንደኛ አድዋ አክባሪ ነጭ በነጭ ለብሰህ እዚህ ጋር ኒሻን የሚመስል ነገር አድርገህ አንተ አሁን አድዋ ሸዋሮቢት አካባቢ መሰለኝ ትላለህ እንደው ሸዋሮቢት ማረሚያ ቤት እንደው 10 ዓመት ብትቆይ መጥኔ እግዚአብሔር ይርዳን